የዲጂታሉ ዓለም ብዙ ሚሊዮነር ወጣቶችን እያፈራ ይገኛል። ከነዚህም መካከል ከዩቲዩብ፣ ከፌስቡክ፣ ከኢንስታግራም አፕወርክን ጨምሮ ከብዙዎቹ ጥቂቶቹ ናቸው። በዛሬው ቪዲዮ ደግሞ የምንቃኘው ስለ ዩቲዩብ ቻናል አከፋፈት ነው። በፕሮግራሙ ጥግ ድረስ አብራችሁን ቆዩ የአክብሮት ግብዣዬ ነው። ሌትስ ጎ ለቪዲዮ። መጀመሪያ የዩቲዩብ አካውንታችን ላይ እንገባለን። ከዛ ከታች እንደምታዩት ኢሜይላችሁን ወይም ደግሞ የዩቲዩብ ቻናላችሁን የከፈታችሁበትን የመጀመሪያ ፊደል ያመጣላችኋል። እዚህ ጋር ዩ የሚል አለ። እሷን አንድ ጊዜ ክሊክ እናደርጋታለን። ከዛ ከላይ ስዊች አካውንት የሚል አለ። እሱን አንድ ጊዜ ክሊክ እናደርጋለን። ከዛ ከዚህ በፊት የከፈታችኋቸውን ኢሜይሎች ወደ ታች ይዘረዝርላችኋል። እኛ ግን አሁን አዲስ ኢሜይል ክሬት ማድረግ ስለምንፈልግ የፕላስ ምልክት አለች። እሷን አንድ ጊዜ ክሊክ እናደርጋታለን። ከዛ እንደዚህ ያመጣልናል። ምናልባት ከዚህ በፊት ኢሜይል ካለን ኢሜይል ኦር ፎን በሚለው ቦታ ላይ ኢሜይላችንን አስገብተን እንዲሁም ደግሞ ኮዳችንን አስገብተን ሎጊን ማድረግ እንችላለን። ነገር ግን ከዚህ በፊት ምንም አይነት ኢሜይል የሌለን ሰዎች ወደ ታች ዝቅ እንልና ክሬት አካውንት የምትላለች እሷን አንድ ጊዜ ክሊክ አድርገን ፎር ማይ ፐርሰናል ዩዝ የሚላለ እሱን አንድ ጊዜ ክሊክ እናደርጋለን። እዚህ ጋር ስማችንን እናስገባለን። ከታች ደግሞ የአባታችንን ስም ኢድሪስ ኑሬ ብየዋለሁ እኔ። ኔክስት ከዛ እንደዚህ ያመጣልና እዚህ ጋር የተወለድንበትን ቀን ነው የምናስገባው። እዚህ ጋር ደግሞ የተወለድንበትን ወር፣ እዚህ ጋር ደግሞ ዓመተ ምህረቱን ነው የምናስገባው ውጪዎቹ ማለት ነው። እዚህ ጋር ፊሜል ከሆናችሁ ፊሜል፣ ሜል ከሆናችሁ ሜል ጾታ ነው የምታስገቡለት። ከዛ ከታች ኔክስት ትሉታላችሁ። ከዛ እንደዚህ ያመጣልናል። ራሱ ሪከመንድ የሚያደርገን ኢሜል አለ። ከፈለግን ያንን መጠቀም እንችላለን። ካልፈለግን ደግሞ የታችኛውን ሶስተኛውን ክሊክ አድርገን የራሳችንን የምንፈልገውን ኢሜል ማስገባት እንችላለን። እኔ ግን ከላይ ያለው ስለተመቸኝ ከላይ ያለውን መርጬ ከታች ኔክስት ትለዋለሁ። ክሬት a strong password with a mixture of letters, numbers and symbols። እዚህ ጋር ክሬት የምናደርግለት ፓስወርድ ጠንካራ መሆን አለበት። ቁጥሮችን፣ ፊደሎችን በካፒታል ሌተር፣ በስሞል ሌተር፣ የተለያዩ ሲምቦሎችን፣ ሃሽታግ፣ ዶላር ሳይን፣ ፐርሰንት የመሳሰሉትን እንዲሁም ደግሞ የተለያዩ ቁጥሮችን ብናስገባለት የበለጠ ስትሮንግ ይሆናል ማለት ነው። ያንን ክሬት ታደርጋላችሁ። ከዛ እዚህ ጋር ስኬፕ እንለዋለን። ቁጥር ያመጣልናል። ስኬፕ እንለዋለን። ከዛ እንደምታዩት ኢሜል ክሬት አድርጎልናል። ከዛ አሁንም ኔክስት እንለዋለን። ከዛ እዚህ ጋር ፕራይቬሲ ኤንድ ተርምስ የሚል አለ። እሱን ከፈለጋችሁ አንብቡት። ከታች ወርደን አይ አግሪ የሚለውን አንድ ጊዜ ክሊክ እናደርጋለን። ከዛ እንወጣና ክሮም ላይ እንገባለን። ከዛ እዚህ ጋር youtube.com ብለን ሰርች እናደርጋለን። ከዛ ከገባን በኋላ ከላይ 3 ነጠብጣብ አለች። እሷን አንድ ጊዜ ክሊክ አድርገን ከታች ዲስክቶፕ ሳይት የምትላለች እሷን አንድ ጊዜ ክሊክ እናደርጋታለን። ከዛ እንደምታዩት ዲስክቶፕ ሳይት ሆኖልናል ማለት ነው። ከዛ እዚህ ጋር የኦ ፊደሏን አንድ ጊዜ ክሊክ አድርገን ስዊች አካውንት የምትላለች እሷን አንድ ጊዜ ክሊክ እናደርጋትና ከታች አዲስ ክሬት ያደረግነውን ኢሜል ያስቀምጥ እሱን ክሊክ አድርገን ክሬት ኒው ቻናል እንለዋለን ማለት ነው። ከዛ እንደዚህ ያመጣልናል። እዚህ ጋር ኤዲት ፒክቸር የምትለውን አንድ ጊዜ ክሊክ አድርጋችሁ ስልካችሁ ወይም ከኮምፒውተራችሁ የምትፈልጉትን ፒክቸር አንድ ጊዜ ብቻ ክሊክ አድርጋችሁ ሰሌክት ማድረግ ትችላላችሁ። እዚህ ጋር የምትፈልጉትን ክሊክ ማድረግ ትችላላችሁ። አሊያም ደግሞ እዚህ ጋር ፍሮም ኮምፒውተር የሚለው በስልካችሁ ወይ ደግሞ በኮምፒውተራችሁ ማስገባት ትችላላችሁ። እኔ ግን ፒክቸር ስላላዘጋጀው ዘለዋለሁ። ከፈለጋችሁም በውስጥ ላይ ማስተካከል ትችላላችሁ። እዚህ ጋር ኔም የሚለው ኢድሪስ ኑር የሚለውን ትቼ ኢድሪስ ቲዩብ ልበለው።
ከዛ ራሱ ሃንድሉን እዚህ ጋር መቀየር ትችላላችሁ ከፈለጋችሁ። እኔ ግን የሃንድል ስለተመቸኝ እተዋዋለሁ። ከዛ ከታች ክሬት እለዋለሁ። ከዛ እንዲያመጣል። ከዛ እዚህ ጋር አንድ ጊዜ ክሊክ አድርገን ዩቲዩብ ስቱዲዮ የምትለውን አንድ ጊዜ ክሊክ እናደርጋታለን። ከዛ ዌልካም ቱ ዩቲዩብ ስቱዲዮ ብሎናል። ለመጀመሪያ ጊዜ ስለገባን ኮንቲኒው እንለዋለን። ከዛ እዚህ ጋር የዩቲዩብ ቻናላችን ከፈተን እንጂ አድቫንስድ የሆኑ ሴቲንጎችን አላስተካከልንም። ከታች የሴቲንግ ምልክት አለ። እሱን አንድ ጊዜ ክሊክ አድርገን ከጀነራል ከሚለው ከታች ቻናል የሚላል እሱን አንድ ጊዜ ክሊክ አድርገን ቤዚክ ኢንፎ ምትላለች። ከዛ ካውንትሪ ኦፍ ሬሲደንት ምትላለች እሱን አንድ ጊዜ ክሊክ አድርገን ከኢትዮጵያ ውጪ የሆነ ሀገር እንመርጣለን ማለት ነው። YPP ወይም ደግሞ ዩቲዩብ ፓርትነር ፕሮግራም አባል ስላልሆነች እሷን መምረጥ አንችልም። ስለዚህ ከኢትዮጵያ ውጪ ኬንያን ጨምሮ ብዙ ሀገራቶችን እዚሁ ላይ መጥቀስ እንችላለን። ዩናይትድ ስቴትስ ልበለው። ከዛ አድቫንስድ ሴቲንግ የምትላለች እሷን አንድ ጊዜ ክሊክ አድርገን እንደዚህ ያመጣልናል። ዋትስ ሜድ ፎር ኪድስ ኮንተንት ይላል። ይህ ኮንተንት ለልጆች ከሆነ የላይኛውን ትመርጣላችሁ። ነገር ግን የምከፍቱት ቻናል የልጆች ካልሆነ የማልኛውን አንድ ጊዜ ክሊክ አድርገን ሴቭ እንለዋለን። ከዛ አሁንም ድጋሚ ሴቲንግ ውስጥ እንገባና ቻናል ከዛ ፊቸር ኢሊጂቢሊቲ የምትላለች እሷን አንድ ጊዜ ክሊክ አድርገን ስታንዳርድ ፊቸርስ የምትለዋ ኢኔብል ሆናለች። ስለዚህ የታችኛውን ኢኔብል ማድረግ አለብን። ኢኔብል የምትለውን አንድ ጊዜ ክሊክ አድርገን ከታች ቬሪፋይ ፎን ነምበር የሚላል እሱን አንድ ጊዜ ክሊክ እናደርገዋለን። ከዛ እንደዚህ ያመጣልናል። how should we deliver the verification code to you ይላል። በምን አይነት መንገድ ነው ቬሪፊኬሽን ኮዱ እንዲደርሳችሁ የምትፈልጉት ብሎ ያስመርጠናል። በቴክስት ከፈለግን የላይኛውን ደውለው ደግሞ እንዲነግሩን ከፈለግን ደግሞ የታችኛው መጠቀም እንችላለን። የላይኛውን ብትጠቀሙ ይመረጣል። ከዛ ከታች ደግሞ select your country ይላል። እዚህ ጋር የምንመርጠው የራሳችን ሀገር ወይም ደግሞ ስልክ ቁጥራችንን ያወጣንበት ሀገር ነው እዚህ ጋር የምንጠቀመው። ስለዚህ ኢትዮጵያ እንለዋለን ማለት ነው። where is ኢትዮጵያ። ከዛ what is your phone number የሚለው ላይ ስልክ ቁጥራችንን እናስገባለን ማለት ነው። ከዛ ኔክስት እንለዋለን። ከዛ 6 እንደዚህ ያመጣልና 6 ቁጥሮችን በዛ በቴክስት ልኮልናል ማለት ነው። ስለዚህ እዚህ ጋር ኢንተር ዩር 6 ዲጂት ቬሪፊኬሽን ኮድ የምትለው ጋር አንድ ጊዜ ክሊክ ከታች አንድ ጊዜ ክሊክ አድርገን የላከልንን 6 ቁጥር እናስገባለታለን ማለት ነው። ከዛ ሰብሚት እንለዋለን። ከዛ እንደምታዩት ፎን ነምበር ቬሪፋይድ ብሎኛል። ስለዚህ ቁጥራችን ቬሪፋይ ሆኗል ማለት ነው። አሁን ደግሞ ከላይ 3 አግድም የተሰመረች 3 መስመር አለች። እሷን አንድ ጊዜ ክሊክ አድርገን እንደዚህ በስም ያመጣልናል ማለት ነው። ከዛ ከታች ያለ ከስተማይዜሽን የምትላለች እሷን አንድ ጊዜ ክሊክ እናደርጋታለን። ከዛ እንደዚህ ያመጣልናል። እዚህ ጋር ከላይ የዩቲዩብ ባነር ነው የምናስገባው። አፕሎድ የምትለውን አንድ ጊዜ ብቻ ክሊክ አድርገን እናንተ የምትፈልጉትን ከጋላሪያችሁ ማስገባት ትችላላችሁ። የዩቲዩብ ባነር ደግሞ እንዴት እንደሚሰራ ማወቅ ከፈለጋችሁ እዚሁ ቻናል ላይ እንደምታዩት እዚህ ቻናል ላይ እንዴት የዩቲዩብ ባነር መስራት እንደምንችል የሚል ቪዲዮ አለ። እሱን ማየት ትችላላችሁ። ከታች ደግሞ ሎጓችሁን ማስገባት ትችላላችሁ። ከታች ኔም የሚለው ቦታ ላይ የምትፈልጉትን ስም በየጊዜው የቻናላችሁን ስም መቀየር ትችላላችሁ። እዚህ ጋር እየመጣችሁ በእንደዚህ አይነት መልኩ የዩቲዩብ ቻናላችንን ከፍተናል ማለት ነው። በቀጣይ በአሪፍ ቪዲዮ እመጣለሁ። እስከዛው